ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 እስከ 16 ያለውን አነባለሁና መጽሐፍ ያላችሁ አውጡና እስቲ አብረን እናንብብ። ኤልያስም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህን ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ፣ ከዛ አትቀምስም አለው። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ፣ በዛ እንሞታለን፣ በዛም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያ ሰፈር እንሽሽ፣ በሕይወት ቢያኖሩ እንኖራለን፣ ቢገሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶርያ ሰፈር የሄዱ ዘንድ ተነሱ። ወደ ሶርያ ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያ የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጢያውያንና የግብፃውያን ንጉሥ ቀጥሮ አምቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንም፣ ፈረሶቻቸውንም፣ አህዮቻቸውንም ሰፈሩንም እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚህ ለምጻሞች ወደ ሰፈር መጀመሪያ ዳርቻ መጡ ጊዜ ወደ 1 ድንኳን ገብተው በሉ ጠጡ። ከዛም ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ፣ ከዛ ደግሞ ወስደው ሸሸጉ። ከዛ ወዲህ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነውና እኛም ዝም ብንል እስኪነጋ ድረስ ብንቆይ በደለኞች እንሆናለን። ኑ እንሄድ፣ ለንጉሡ ቤተሰብ እንናገር ተባባሉ። መጥተውም ወደ ሶርያ ሰፈር መጣን። እነዚህ ፈረሶችና አህዮች ታስረው ድንኳን ተክሎ ነበር እንጂ ሰው አልነበረም፣ የሰው ድምፅም አልነበረም ብለው ወደ ከተማይቱ ደጅ ጠባቂ ጮኹ። የደጁም ጠባቂዎች ጠሩ፣ ለንጉሡም ቤት ውስጥ አወሩ። ንጉሡም በሌሊት ተነስቶ ባሪያዎችን ሶርያን ያደረጉብንን እነግራቸዋለሁ፣ እንደ ተራብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወት እንይዛቸዋለን፣ ወደ ከተማም እንገባለን ብለው በሜዳ የሸሸጉ ዘንድ ከሰፈር ወጥተዋል አላቸው። ከባሪያዎቹም አንዱ መልሶ በከተማዬ ከቀሩ ፈረሶች 5ቱን ይውሰዱ፣ እነሆ ወደ ቀሩትም ወደ እስራኤል ወገን ሁሉ ናቸው፣ እነሆ እንዳለቁና እንደ እስራኤል ወገን ሁሉ ናቸው፣ እንሰደድም እንይም አሉ። 2 ሰረገሎች ከፈረሶች ጋር ወሰዱ። ንጉሡም ሄዳችሁ እዩ ብሎ ከሶርያ ሰራዊት በኋላ ላከ። ቁጥር 15 በኋላቸውም እስከ ዮርዳኖስ ድረስ ሄዱ። እነሆ ሶርያውያን ሲሸሹ የጣሉት ልብስን ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞቹም ተመልሰው ለንጉሥ ነገሩ። ቁጥር 16 ሕዝቡም ወጥተው የሶርያን ሰፈር በዘበዙ። እንደ እግዚአብሔር ቃልም 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸመተ። እንጸልይ። ታላቅና እጅግ የተፈራ ልዑል እግዚአብሔር እናመሰግንሃለን። ስለዚህ ማለዳ በኢየሱስ ክርስቶስ ስም ተባረክ። ቃልን እንድታበራልን መልካሚቱ እጅ በመካከላችን እንድትሆን በኢየሱስ ክርስቶስ ስም ጸልያለሁ። ሰማያት በእኛ ላይ የተከፈተ ይሁን። ማንኛውም የጠላት ጉልበት ይሸበር። የሕዝብ ልብና አእምሮ ሁሉ መንፈስ ይግዛው። አጋንንታዊ ጉልበት ይመታ። መናፍስታዊ ጉልበት ሁሉ በኢየሱስ ስም እሳት ይብላው። ኃይሉ ለዘላለም የፈረሰ ይሁን። የአጋንንት ጉልበት በኢየሱስ ስም የቀለጠ ይሁን። የመናፍስት አሰራር ሁሉ በኢየሱስ ስም ይመታ። ያንተ መልካሚቱ እጅ በኢየሱስ ክርስቶስ ስም በዚህ ጉባኤ ላይ ይሁን። ዛሬ ካሉበት ነገር ንጠቅና አውጣቸው። የትኛውም ጥያቄያቸው ካንተ የተነሳ የተመለሰ ይሁን። መንፈስ ቅዱስ በጉባኤ ውስጥ ያንተ እጅ ይንቀሳቀስ፣ ያንተ ጣት ይንቀሳቀስ። የዳቢሎስ ጉልበት ሁሉ በኢየሱስ ስም ይሰበር። አጋንንታዊ ጉልበት ሁሉ በኢየሱስ ስም ይሰበር። በህመም የሚጨነቅ ሰው ቢኖር አሁን የህመም ጉልበት በኢየሱስ ስም የተነሳ ይሁን። የበሽታ ጉልበት ይቃጠል። የህመም ጉልበት ይቃጠል። ማንኛውም እግዚአብሔር አምላክ አታኪንግ በኢየሱስ ስም ሸበርኩት። እጅ በመካከላችን ትሆን። ከፍ ያለ እልልታና ጭብጨባ ላንተ እንሰጣለን። ተባረኩ። ቁጭ በሉ።
ያነበብኩላችሁ ክፍል ሁለተኛ ነገሥት ምዕራፍ 7 ነው ከ1 እስከ 16። አርስት መያዝ የምትፈልጉ የጠላትን ሰፈር ትበዘብዛለህ ወይም ደግሞ ምርኮ ትበዘብዛለህ። የጠላትን ሰፈር ምን ታረጋለህ? ትበዘብዛለህ ወይም ደግሞ ምርኮ ትበዘብዛለህ። በጣም የሚገርመው ሁለተኛ ነገሥት ምዕራፍ 6 ላይ ስትመለከቱ ሶርያኖች መጥተው እስራኤልን ለመውጋት ባሉበት ጊዜ ከአንዴም ከሁለት ሶስት ጊዜ ነብዩ ተናግሮ ከዛ ነገር ከተሸሸጉ በኋላና ከዛ ነብዩን ለመያዝ የሶርያ ጠላቶች መጥተው ነብዩ ደግሞ በተአምራት አይናቸውን እውር አድርጎ መሃል ሰማሪያ ከተማ ከወሰዳቸውና ከዛ በኋላ እዛ ከደረሱ በኋላ እንደገና ተመልሰው መጡና እነዚህ የሶርያ ጠላቶች ሙሉ ለሙሉ ያደረጉት ነገር ምንድነው ብላችሁ ብትመለከቱ እስራኤልን መክበብ ነበር። ማንን መክበብ? እስራኤልን መክበብ። ከበቧት። ሙሉ ለሙሉ ከተማይቱን ከበቡ እና እነሱ ከከበቡ በኋላ የመጀመሪያ ቀን የገባ እህል አለ ይሸጣል ይበላል እና ሁለተኛ ቀን ተሸጠ ተበላ፣ ሶስተኛ ቀን ተሸጠ ተበላ እያለ እስራኤል ምድር ምግብ ምን አረገ? ጠፋ። ስለዚህ በጣም ምግብ ከመጥፋቱ የተነሳ ከፍተኛ ራብ ምድሪቷ ላይ ሆነ። ከፍተኛ ራብ ሆነ እና ከበቧት። እነዚህ ሰዎች ከእግዚአብሔር ሐሳብና ፍቃድ ጋር ስላልተስማሙ እውነተኛ ንስሐ ስላልገቡ እግዚአብሔር ጥበቃውን ለጥቂት ጊዜ ከልከል ሲያደርግ ከዛ በኋላ ከበቧት። ራቡ በጣም ጸና እና በጣም የሚገርመኝ ምንም እንኳን ከእግዚአብሔር ጋር ባይስማሙ ምሕረቱ የበዛ እግዚአብሔር እንደገና እጁን ዘረጋላቸው። ክብር ለኢየሱስ ይሁን። በጣም የሚገርማችሁ ወጣ ስንል የሚመልሰን አንድ አለ፣ እሱ እግዚአብሔር ይባላል። ወጣ ስንል ወደ ሐሳብ የሚመልሰን አንድ አለ፣ እሱ እግዚአብሔር ይባላል። ስለዚህ እነዚህ ሰዎች በጣም ምድሪቷ ላይ ረሃብ ጸና። ከመጽናቱ የተነሳ የምታዩት ቅጠላቅጠል እንኳን ምድሪቷ ላይ የለም። ምክንያቱም ቅጠላቅጠል ቢኖር ሰዎቹ ቅጠል ይበላሉ፣ የሆነ ሳር እንኳን ቢኖር ሳር ይበላሉ። እና ከመጠን በላይ ረሃብ ስለነበረ የእርግብ ኩስ መሸጥ ጀመረ፣ የአህያ ጭንቅላት መሸጥ ጀመረ። ከባድ ነው። ምድሪቷ ላይ ከፍተኛ ረሃብ ነው። ያ ብቻ አይደለም። የመጨረሻው ከባድ መሆኑን የምትመለከቱት ሁለተኛ ነገሥት ምዕራፍ 6 ቁጥር 29 ላይ አንድ ቃል አለ። ስቅጥጥ ይለኛል ሳነበው፣ በጣም ነው የሚሰቀጠኝ ከመጠን በላይ። እና እንደዚህ አለች። ሁለት ሰዎች ነበሩ እና ልጆች ነበራቸው። ከዛ በኋላ ዛሬ ልጅሽን እንብላ ነገ ደግሞ ልጅሽን እንበላለን አሉና ወደ ንጉሡ ሄደች። ንጉሥ ሆይ እርዳን አለች። ምንድነው መረዳሽ? እግዚአብሔር ረዳሽ። እንዴት እኔ እረዳሻለሁ? ከመጥመቂያው ወይስ ከምኑ አለና ምንድነው ችግርሽ አለ። ትላንትና ከዚህ ሴጋ አብረን ልጇን ዛሬ እንብላ ነገ ደግሞ ያንቺን እንበላለን ብለን ተስማምተን ትላንትና ይላል። በደንብ አድርጋችሁ አንብቡት እናንተ። ቁጥር ሁለተኛ ዜና ቁጥር 6 ቁጥር 29 ላይ ምዕራፍ 6 ቁጥር 29 ላይ ትላንትና ልጄን አለች። እኔ የሚገርመኝ ያችኛው አይደለም እሷ ራሷ ልጄን ቀቅለን በላ ነው። አንተ ድንች አረገችው። ከፍተኛ መሆን አስቡ እስቲ። ልጄን ቀቅለን ምን አደረግ ነው? ንጉሡን አናወጠው። ራቡ ከፍተኛ ነው። ቀቅለን በላ ነው። እና ደግሞ ነገ ደግሞ ልጅሽን እንብላው ስላት ደበቀችው አለች። ልጅቷ እናትየዋ ራሱ ስትናገር ከባድ ነው። ልጄን አለች። ያችኛዋ ልጄን እንዴት ለመቀቀል ጉልበት እንዳገኘች አላውቅም። ራቡ ግን ከፍተኛ ነበር። ቀቅለን በላ ነው እና የሷን ስንፈልግ እሷ ደግሞ ልጄ ምን አረገችው? ደበቀች። እና ሳነበው ስቅጥጥ ሾክ ሁሉ ያረገኛል እና ቀቅለን በላ ነው እና በደንብ አድርጋችሁ እንድታዩ የምፈልገው ከተማ ውስጥ ያለው ራብ የጠነከረ እጅግ ነው። ከተማይቱ የተከበበችው እጅግ ነው። ወደ እስራኤል ምንም ነገር እንዳይገባ ሎክ ያደረጉት ግን የእስራኤል አምላክ ከነሱ ጋር አለ። እነሱ ከማሳብ ወጥተዋል ከእግዚአብሔር ሐሳብ። በጣም ተናደደ። ቀጥ ብሎ የሄደው ነብዩ ጋር ነው። ትላንትና ይህ ነብይ በተአምራት እስራኤል ሶርያ መጥቶ እንዳያሸንፈው መልእክት የነገረው ምን የነገረው በሶርያን ያልተገደለ ነብይ በራሱ ንጉሥ ሊገደል ሄዳል። ዮራም የሚባለው ንጉሥ ዛሬ የኤልሳ ጭንቅላት ራሱ ላይ አያርማል፣ ቆርጠዋለሁ አለ። ምክንያቱም ይሄ ነገር የመጣው በሱ ምክንያት ነው። ስለዚህ ሄጄ አንገቱ ምን አደርገዋለሁ? ቆርጠዋለሁ። ተመልከቱ፣ በሶርያ ንጉሥ ያልተገደለው በራሱ ንጉሥ በእስራኤል ዘንድ መሪ ንጉሥና ነብይ ነው።
ንጉሥ በንግስና ይቀባል። ነብይ ከእግዚአብሔር ዘንድ ድምጽ ምን ያደርጋል? ያመጣል። ነብዩ ትክክለኛ መስመር ላይ ነው ያለው፣ ንጉሱ ከመስመር አልፏል። ስለዚህ ሄዶ ጭንቅላቱን ለማንሳት ፈለገ። አነሳዋለሁ ጭንቅላቱን አለ እና ልክ ሲመጣ ነብዩ ደግሞ ከእግዚአብሔር ጋር ሻርፕ ነበር። ይሄ የነፍሰ ገዳይ ልጅ እየመጣ ነው፣ በር ዝጉበት አለ። በር ዝጉበት። አቦ እናንተም በክፉ የሚፈልጋችሁ በር ይዘጋባቸው፣ ያድናል ኢየሱስ። ዝጉበት አለ፣ ዝጉበት እና ወዲያውኑ በር ዘጉበት። ከኋላ ሌሎች ሰዎች መጡ። ከዛ እነዚህ ሰዎች ሲመጡ አረጋጉት እና ለካ እግዚአብሔር እንደገና ለዚህ ህዝብ እንደገና ለዚህ ንጉስ መልእክት አለው። አዎ አለው። እንደገና ላስቸጋሪ ህዝብ መልእክት አለው። አዎ አለው። ስለዚህ ልክ ቁጥር 16 ላይ ሶርያን ማነው የእስራኤል ህዝብ የሶርያንን ሰፈር ምን አረጉ ይላል? በዘበዙ ይላል። እስቲ እበዘብዛለሁ በሉ። ዛሬ የተወሰደባችሁ ነገር ይመለሳል። ምርኮ ይመለሳል። እንዴት ይመለሳል የሚለውን 1 3 4 ነገር ልናገር፣ መስማት እስከምትችሉ ድረስ ነው። አንደኛው ላይ ብቻ መስማት ከቻላችሁ አቆማለሁ። እስከ ሁለተኛ ከሄዳችሁ ግዴታ የተዘጋጀሁትን እናንተ ላይ አልደፋ። መስማት እስከምትችሉ ብቻ ግን እናገራለሁ። እንዴት ታውቃለህ? አውቃለሁ። መስማት የምትችሉበት ሰዓት አውቃለሁ። ሪጀክት የምታደርጉበት ሰዓት ደግሞ ምን አደርጋለሁ? አውቃለሁ። እናንተም መንፈስ ቅዱስ አለ። የመጀመሪያ ነገር እንዴት ነው ምርኮ የምንበዘብዘው? እንዴት ነው ምርኮ የሚመለሰው? አንደኛ በሉና የእግዚአብሔርን ቃል ሰምቶ በማመን። የማንን ቃል ሰምቶ በማመን? እስቲ የእግዚአብሔርን ቃል በሉ። ልታምነው የሚገባ አንድ ብቸኛ የእግዚአብሔር ቃል። ምክንያቱም የእግዚአብሔር ቃል ተራ ቃል አይደለም። በህይወት ካለህበት ነገር ነጥቆ የማውጣት ጉልበት ያለው የእግዚአብሔር ቃል። እስቲ ዝም ብላችሁ ተመልከቱ። ብዙ ሰዎች ተስፋ ቃል ገብተውላችሁ ያውቃሉ። ከዛ በኋላ ተስፋ ቃሉን ምን አላደረጉም? አልፈጸሙም። ጀስት የሰው ቃል ነው እሱ። የእግዚአብሔር ቃል ግን ህይወት ይለውጣል። አንድ ጊዜ ከማዘን ይውጣ ከእግዚአብሔር። ድሮ ጎዳ ነበር። ሰዎች ተስፋ ቃል ተናግረው ሲገለበጡብኝ አቦ ምን አባታቸው ምን ቅጥል። አሁን አልቀጠልም። ገብቶኛል። የማይቀየረው የማቃል ብቻ ነው። ክብር ለኢየሱስ ይሁን። የማቃል የእግዚአብሔር ቃል። ስለዚህ በህይወትህ ምርኮ መበዝበዝ ከፈለክ፣ በህይወትሽ ምርኮ መበዝበዝ ከፈለክሽ የእግዚአብሔርን ቃል ሰምቶ ማመን። እስቲ ማመን በሉ። አቦ ዛሬ ምሽት ማመን ይሆንላችሁ። ዛሬ ማለዳ ማመን ይሆንላችሁ። ኢየሱስ ያድናል። ስለዚህ መጣ ንጉሱ እየሮጠ። ከዛ ወዲያው ሲመጣ የእግዚአብሔርን ቃል ስማ አለው። የማንን ቃል? የእግዚአብሔርን ቃል። እሺ አለ። በደንብ አድርጋችሁ ተመልከቱ። ትላንትና ልጅ ተቀቅሎ የተበላበት ከተማ፣ ትላንትና ከባድ የሆነ ከተማ እና እንደዚህ አለው። ነገ አለው ነገ በሰማሪያ ከተማ ራብ ባለበት ከተማ ጥጋብ ይሆናል። መቼ? ነገ። አዎ ነገ። አቦ አንዳንዶቻችሁ ነገ ከበረከት ጋር ትገናኛለህ። ነገ የሆነ ነገር ያገኛሃል። እስቲ ነገ በሉ። በረከት ያገኘኛል። ይህን ማለት የሚችል ብቻ ነው። ነገ አለው። ነገ አለው። አቤት የጌታ ነገ ማለት የሚችል ኢየሱስ ብቻ ነው። ነገ ስም ይቀየራል። ነገ ነገር ይቀየራል። ነገ ዝቅ ያልክበት ቦታ ከሆንክ ከፍ ያደርግሃል። ነገ አለው። እዴ አለው። ነገ። አዎ ነገ በዚህ ራብ በበዛባት ከተማ፣ ራብ በበዛ ጉስቁልና በበዛባት ከተማ ነገ ታሪክ ይለወጣል አለ እና ንጉሱን የሚደገፈው እዚህ ጋር የተደገፈው አለ። እንዲህ ነው የሚለው ኦ የእግዚአብሔር ሰው አዲሱ እንትን ማብራሪያ ላይ ስመለከት ሲያሾፉበት ማለት ነው። የእግዚአብሔር ሰው እግዚአብሔር በሰማይ መስኮት እየሰራ ነው ማለት ነው። እያሾፈ ነው ቃሉን እንኳን ማለት ነው። እና ከዛ በኋላ ዱቄትና ስንዴ ያዘንባል ማለት ነው። ይሄንን እንኳን ቢያደርግ አንተ ያልከው ነገር ምን አያደርግም? አይፈጸምም አለው። ምክንያት እንዴት ነገ ትላለህ? ምድሪቷ በራብ ተጥለቅልቃ አንተ ነገ ጥጋብ ይሆናል ትላለህ አለ። ሰውየው እኮ በአይምሮ ልክ ነው። በአይምሮ ምንድነው? ልክ ነው። ነገ ተዘርቶ ምን ተብሎ ታይዶ ነገ የሚባል ነገር የለም፣ አይደርስም። በአይምሮ ልክ ነው። ሰውየው ሚስ ያደረገውን መሰለ። በእምነቱ የተሳሳተው በእምነት ነው። እግዚአብሔር ነገ ካለ በቃ ነገ ነው። ምንም ይሁን ምንም ነገ ካለ ነገ ነው። ይኸው እግዚአብሔር ነገ ካለ ነገ ነው በሉ እስቲ። በቃ የሆነ ነገሩ እንደዚህ እንትን አትበሉ። ይሄ ሰውዬ ተፈላሰፈ። ስንዴ እንኳን ቢያዘንብ
ማውንቆ ስንዴ ቢያዘንብ እዚህ ግቢ ውስጥ ስንዴ ቢያዘንብ ብዙዎቻችን ያጠግባል አያጠግብም? ያጠግባል። ምን እንደነካው አላውቅም እኮ ሰውዬው። ስንዴ እንኳን የሰማይ መስኮት ከፍቶ ስንዴ እንኳን ምን ቢያረግ ቢያዘንብ እንዴት ይሆናል አለ ነብዩ። ደግሞ እንደዚህ ነው። አይፈጸምም አይደል አሁን የተናገርኩት? አዎ አይመስለኝም፣ ግን ታያለህ አለ። ሲፈጸም ምን ታረጋለህ? ታያለህ። አለማመን ግን ከበረከት ያጎልሃል። አለማመን ግን መብላት አትችልም አለ። ምክንያቱም ስማና እመነው ምርኮ ትበዘብዛለህ። የማንን ቃል? የማንን ቃል? ነገ ማለት የሚችል ማብቻ ነው? አቦ ኢየሱስ ያድናል። እኔ አላውቅም። አንዳንዶቻችሁ ነገ ደብዳቤ ይመጣልሃል፣ የእድገት ደብዳቤ። አረ ብዙ ነገር አይመለከተኝም፣ ነገ እግዚአብሔር እጅ ያስገባል። ነገ የሆነ ረጅም ጊዜ ብዙ ዘመን ያልተመለሰ መልስ፣ ነገ መልስ ከሰማይ ይመጣልሃል። ያድናል ኢየሱስ። ይኸውላችሁ ተመልከቱ፣ መጽሐፍ ቅዱስ አንድ ሰው ነበረ። አንደኛ ሳሙኤል ምዕራፍ 9 ላይ ሳኦል የሚባል ሰው በግ ነው እንትን ነው ምንድነው አህያ ነው እንትን የሚለው አህያ ነው የሚለው ለካ ነገ ተብሎለታል። እስቲ ነገ ተብሎታል በሉ። ነገ ተራ ሰው ነው በቃ ሰውየው ምንም ተራ ሰው ነው እና አህያ ምናምን እየፈለገ ነው እሱ በቃ ተራ ሰው ነው። ግን ከእግዚአብሔር ዘንድ ነገ ተብሎለታል። ከማ ዘንድ? ይኸውላችሁ ተራ ሰው መጥቶ ከተሾመ ወደድክም ጠላህም በቃ ተሾመ። ማ ከሾመው? እግዚአብሔር ከሾመው። ሰውየው አህያ ነው የሚፈልገው። አህያ እየፈለገ ወደዚህ ይሮጣል፣ ወደዚህ ይሄዳል፣ ወደዚህ። እናንተ አንብቡት አንደኛ ነገሥት ምዕራፍ 9 ላይ እየሄደ ከዛ ልክ ወደ ሳሙኤል ሲመጣ እንደዚህ አለ፣ ነገ ወደ አንተ ይመጣል ያልኩ ሰው ይሄውና መጣ አለው። አያቅም ለካ እሱ ነገ አህያ ፈላጊው ሰውዬ ነገ ካባ ይጫንበታል። ኢየሱስ ያድናል። በደንብ አድርጋችሁ ታች ነው ያለው ሰውየው። ነገ ስትባል ንጉሥ ትሆናለህ። ነገ የአገር መሪ ምን ታረጋለህ? ትሆናለህ። እና አገኘውና አህዮቹ ላይ ልብን አትጣል አለው። እሺ አለው። እግዚአብሔር አንተን ለንግስና ምን ያረጋል? ቆይ አቁም። ምን ማለት ነው አለ። ይሄ ሁሉ ዶፍ የምታወርድብኝ እንደው ትንሽ እንደው በደንብ በጌታ ፊት ሆነሃል እንዴ? አይ በቃ ነገ እኔ እኮ ከምናሴ ነገር ነኝ፣ አይመለከተኝም። እንደዚህ የተጠቃው አይመለከተኝም። እኔ ያልኩ እግዚአብሔር ያለው ነው። ነገ ንጉሥ ትሆናለህ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አቦ እምነት ውስጣችን ይጨምር። አንድ ጊዜ አንድ ሰው ሲናገር እያገለገለ ነው አገልጋዩ እና ምን አይነት እምነት እንዳለው ሰውየውና ደቡብ አካባቢ ነው እምነት አለ እና ብዙ ህዝብ እየተጸለየላቸው መጣና እንደዚህ ተሰብስበዋል መድረክ ላይ። ከዛ አገልጋዩ መጣና ለአንዱ እንደዚህ አለ፣ እግዚአብሔር የፈውስ ጸጋ አስቀምጦብሃል አለው። የምን ጸጋ? የፈውስ ጸጋ። ኢሚዲየትሊ ሰውየው አመነና ተንበርከኩ አላቸው። እጅ ጭኜ ምን ያደርጋለሁ? ጸልያል። በቃ ለምን ነገ ቀጥላለሁ? ነገ እየጸለየ ተፈውስ። ኢሚዲየትሊ አመነ። አቦ ኢሚዲየትሊ ማመን ይሆንላችሁ። ክብር ለኢየሱስ ይሁን። በቃ መውጣት አልፈለገም እና በቃ የእግዚአብሔር ሰው ቆይ አቁም። እኔ ምን ማለት ጀምር መጸለይ በቃ አለብኝ። አሁን ምን ያደርጋል? አምነዋለሁ። ፈውሱ ምን ያደርጋል? ይሰራል። አቦ በኢየሱስ ስም ማመን ይሆንላችሁ። የማንን ቃል? ስለዚህ ወዲያው መጣና ነገ ተባለለት። ነጋል ሲመጣ ሰውየው ነገ የንግስና ነገር ላው ተጫነበት። አቦ ነገ ታሪካችሁ ይለወጥ። ነገ የሚል እግዚአብሔር ብቻ ነው። ሌላ ማንም ማለት አይችልም። ብዙ ዘመን ጥያቄ አለሽ፣ ነገ ይለወጣል። የብዙ ዘመን እንቆቅልሽ አለሽ፣ ከብዶሻል፣ ነገ እግዚአብሔር እጁን ይዘረጋል። ከባድ እኮ ነው ሰማርያ ውስጥ ያለው ራብ፣ ቀላል አይምሰል። ነገ የሚባል አይደለም። እግዚአብሔር ከመጣ ግን ነገ ይሆናል። ሰይ ክብር ለኢየሱስ ይሁን። ንፋስም አታዩ፣ ዝናብም አታዩ፣ ይሸለቆ በውሃ ምን ያደርጋል? እንዴ ጉዳዩ እንዴት ነው? ንፋስ ከሌለ ዝናብ ከሌለ ይሄ ሸለቆ እንዴት ነው ብለው ሲያዩ ነብዩ ኤልሳ እንደዚህ አላቸው፣ ይሄ ባንተ አይን እኮ ነው፣ ይሄ በእግዚአብሔር አይን ምንድን ነው? አዎ አሁን ከባድ የምትዩ ባንቺ አይን ነው። በእግዚአብሔር አይን ምንድን ነው? አሁን ይሄ ነገር ይለወጣል። አዎ ባንቺ አይን ነው፣ በእግዚአብሔር አይን ቀላል ነው። እስቲ ይሄም በሉ፣ በእግዚአብሔር አይን ቀላል ነው። አሁን ይሄ ያልሽው ያንቺ ጉዳይ፣ ይሄ ያልከው ያንተ ጉዳይ። ዝም ብለህ የምታስበው ነገር አለ። አሁን የምታስበው ጉዳይ ባንተ አይን ነው ከባድ፣ በእግዚአብሔር አይን ቀላል ነው። ክብር ለኢየሱስ ይሁን። ስለዚህ ምርኮ ለመበዝበዝ የማንን ቃል መስማትና ማመን ያስፈልጋል? እግዚአብሔርን ቃል ማመን።
ምክንያቱም እግዚአብሔር እጁን ሊዘረጋላቸው ፈለገ። ለዚህ ነው ሕዝቅኤል ላይ ስትመለከቱ አንድ ቃል ትመለከታላችሁ። ቁጥር 47 ላይ ሕዝቅኤል ሆይ እነዚህ አጥንቶች በሕይወት ይኖራልን አለ። በጣም አጥንት ሆነዋል። ምን ማለት ነው? የመጨረሻ ተስፋ ቆርጠዋል። ይፈወሳል ነገራችን ብለው አያስቡም። ታሪክ ይለወጣል ብለው አያስቡም። ይኖራሉ ወይ አለው። እነዚህ ግራ የተጋቡ ተስፋ የተቆረጡ ነገሮች ሁሉ ፈውስ ያገኛሉ ወይ አለ። ጌታ እግዚአብሔር ሆይ አንተ ምን ታረጋለህ? ታውቃለህ። እንደዛ ካልከኝ የማንን ቃል ስሙ በላቸው? እግዚአብሔር። እናንተ አጥንቶች የማንን ቃል ስሙ አላቸው? ልክ የእግዚአብሔርን ቃል ስሙ ሲል መጽሐፍ ቅዱስ እንደዚህ ነው፣ አጥንት ከአጥንት ጋር መቀራረብ ጀመረ ይላል። ምን ማለት ነው? ይሄ አጥንት የሚለው የእስራኤል ሕዝብ ነው፣ ተስፋ የቆረጡት ነው። ልክ ገና የእግዚአብሔርን ቃል መስማት ሲጀምሩ ነገሮች ምን ማድረግ ጀመሩ? መስመር መያዝ ጀመሩ። የማን ቃል ሰሙ? እግዚአብሔር ቃል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብዙ ጊዜ በእምነት ነው ብዙ ጊዜ ያደንቃቸው። እምነት ያላቸውን ሰዎች ከፍ ደግሞ የሚያደንቃቸው አሕዛቦች ናቸው፣ እስራኤላዊ ያልሆኑ። ይገርመኛል አንዳንዴ እስራኤላዊ አይደሉም። እምነትሽ ታላቅ ነው፣ ይሄ ሰው እምነቱ እንደዚህ ነው የተባለው እስራኤላዊ አይደሉም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 4 ላይ ከ43 ጀምራችሁ እስከ 52 ምናምን ስትመለከቱ አንድ የሹሙ ልጅ ይባላል። ይሄ ሰውዬ ሹም ነው፣ የተሾመ ነው። በጣም ከርቀት ቦታ ነው የመጣው። ይሄ ሰውዬ ባለስልጣን፣ ተራ ሰው አይደለም፣ ባለስልጣን ነው። የኛ ኢየሱስ ደግሞ የገጠሬ የሆነ በረባርሶ የሚለብስ ነው። ትልቁ ባለስልጣን መጥቶ ማጋ ሊንበረከክ ነው ኢየሱስ ጋር። ያማዋል። ይሄ እውነቱ ካልበራል በስተቀር በውጪ ነገር ስትመለከት ያማዋል። እና ትልቅ ፖዚሽን ያለው ሰውዬ ነው። የመጣው ከርቀት ነው፣ በጣም ከርቀት ነው የመጣው እና ብዙ ኪሎ ሜትር አቋርጦ መጣ። ከዛ አቋርጦ መጣና ኢየሱስን ልጄን ፈውስልኝ ሲለው ኢየሱስ እንደዚህ አለው እና ምልክትና ድንቅ ካላያችሁ በቀር ምን አታረጉም። የሆነ የቁጣ ቃል ነው ያወጣበት። ምን ማለት ነው? ታምራት ብቻ እንዳትፈልጉ፣ እኔ የመጣሁት ሰዎችን የውስጠኛ ጥያቄያቸው ምን ላደርግ ነው? ልመልስ ነው አለውና ብዙ ነገር ከተናገረው በኋላ ከዛ ኢየሱስ መልሶ ኢየሱስን ጥብቅ አድርጎ ያዘው። ከዛ እንደዚህ አለው፣ ሺድ ልጅ በሕይወት አለ ይለና መጽሐፍ እንደዚህ ይላል። ሰውየው እግዚአብሔር የተናገረውን ቃል አምኖ ሄደ ይላል። ማ የተናገረውን ቃል ና እጅ ጫን አላለው፣ ና የሆነ ነገር አድርግ አላለው፣ ና እንደዚህ ምን በቃ ዝም በልና ሺድ ልጅ በሕይወት ይኖራል አለ። ከዛ እየሄደ እያለ መንገድ ላይ ሰዎቹ መጡ። ልጅ እኮ ዳን አለ። በስንት ሰዓት አላቸው? 7 ሰዓት። የስ ኢየሱስ የተናገረበት ሰዓት። ማ የተናገረበት? አንድ መጽሐፍ ቅዱስ ሳነብ እንደዚህ ይላል። ይህ ሰው ይላል ሉቃስ ምዕራፍ 8 ላይ ቁጥር 3 ላይ ያለ ሰውዬው ነው የኩዛ ሚስት ዮሐና የሚል ሰውዬው ኩዛ ነው፣ ሚስቱ ደግሞ ዮሐና ናት። ትልቅ ፖዚሽን ላይ ያለ ሰው ነበር። ኢየሱስ ስላደረገለት፣ ኢየሱስ ስለሰራለት ስራ ከዛ ወጣች። ከትልቅ ፖዚሽን ወጣችና ከፍተኛ ሪስኪ ያለበት ቦታ ገብታ ዋጋ እየከፈለች ማንን ማገልገል ጀመረች? ኢየሱስን። በገንዘብ ሁሉ ማንን ታገለግል ነበር? ኢየሱስ። እንዴ ፖዚሽን ቶ ለኢየሱስ የማይተው ነገር የለም አለች። ለማ? ለኢየሱስ። ክብር ለኢየሱስ ይሁን። ስለዚህ አንደኛው የእግዚአብሔርን ቃል ሰምቶ በማመን ምርኮ ይበዘበዛል። ሁለተኛው አይጠቅምም በተባሉ ሰዎች በመጠቀም ሁለተኛ ነገሥት ምዕራፍ 7:3 በበሩ ላይ 4 ለምጻሞች ነበሩ ይላል። በእስራኤል ዘንድ ስፍራ የሌላቸው ሰዎች ለምጻሞች ናቸው። ቦታ የሌላቸው ሰዎች፣ እዚህ ብሎ ቦታ የማይሰጣቸው ሰዎች ለምጻሞች ናቸው። ዘሌዋውያን ምዕራፍ 13 ቁጥር 45-46 ዘሌዋውያን ምዕራፍ 13 ቁጥር 45-46 ስለ ለምጻም የተናገረው ቦታ ነው። እዛ ቦታ ልብሱን ይሸፍን ለምጻነኝ እያለ ይጮህ። ያ ብቻ አይደለም፣ ከከተማ ውጪ ይሆን ይባላል። ስለዚህ ለምጻም በጣም ስፍራ የለውም፣ በእስራኤል ዘንድ ቦታ የለውም። ዛሬም እኛ አንዳንዶቻቸውን ስፍራ እንደማንሰጥ ማለት ነው። የለም ቦታ የለም። በጣም የሚገርመው ኢየሱስ ክርስቶስ በአዲስ ኪዳን ላይ ለምጻሞችን ይፈውሳል። ለምጻም ጥቁር ልብስ የመልበስ ግዴታ አለበት።
የተቀዳደደ ልብስ የመልበስ ግዴታ አለበት። ያ ብቻ አይደለም፣ ጸጉሩን ጭፍር የማድረግ ግዴታ አለበት። ማንም ሰው ለምጻም ስለሆነ አይነካውም፣ ተነክቶ አያውቅም። ሰው እኮ ሰው እንዲዳስሰው ይናፍቃል፣ ተነክቶ አያውቅም። ገና አጠገቡ ስትደርስ እንደዚህ ይላል፣ ለምጻም ነኝ እያለ ራሱን ምን ያደርጋል? ይገልጣል። በጣም ብዙ ማህበራዊ፣ ስነልቦናዊ፣ መንፈሳዊ ሁሉ ችግር ያለበት ሰው ነው። እዚህ ግባ የማይባል የመጨረሻ የወረደ ሰው በጣም አስቸጋሪ እና አንድ ጊዜ ማርቆስ ምዕራፍ 1 40-45 ላይ ፈውስ ኢየሱስ ሲያደርግ ትመለከታላችሁ። እና ይህ ለምጻሙ ሰው ኢየሱስ ወደሱ ሰው ይመጣል። ሀብታም ይመጣል፣ ይፈውሳል። ድሃም ይመጣል፣ ይፈውሳል። ብዙ ሰዎች ይመጣሉ፣ ይፈውሳል። እና ይሄ ለምጻም ዝም ብሎ ጥያቄ ፈጠረበት። በእውኑ ይሄ ኢየሱስ እኔን ይፈውስ ይሆን? ሰው ሁሉ የማይነካኝን የማይደስሰኝን አጠገቡ ቢሄድ መልስ ያመጣ ይሆን? ሂድ ከዚህ የሚለው ነው ሰው ሁሉ። ይፈውሰኝ ይሆን? ይዳሰሰኝ ይሆን? እጁን ይዘረጋልኝ ይሆን? እንዴት አደርጋለሁ? ይዘረጋ ይሆን? በጣም ደግሞ ብዙ ህዝብ መካከል ነው። ሲሄድ ደግሞ ህዝቦቹ ለምጻም ነው ካላልኩ ወይ ሊወግሩኝ ይችላሉ። ማህበራዊ ችግር ያለብኝ፣ መንፈሳዊ ችግር ያለብኝ፣ ብዙ ጣጣ ያለብኝ ሰው ነኝ። እንዴት ነው የማደርገው? ሲያይ ይፈውሳል ኢየሱስ፣ ሲያይ ይፈውሳል። እና አንድ ጥያቄ አለኝ። ይሄ ኢየሱስ የሚባለው የመፈወስ አቅም እንዳለው አይቻልም። ታሪክ የመለወጥ አቅም እንዳለው አይቻልም። ግን እኔን ለመፈወስ ፈቃደኛ ይሆናልን? ይችላልን? አቅም አለው፣ ጉልበት አለው። ሁሉን ሲፈውስ አይቻልም። ግን እኔ ሰዎች ሁሉ በእጃቸው አይነኩኝም፣ ምክንያቱም ለምጽ እዚህ ላይ እንደ ብጉር ምናምን ስለሚወጣ ይተላለፍብኛል ብለው ያስባሉ። ያ ብቻ አይደለም፣ ይረክሳሉ። በጣም ከባድ ነው። ስለዚህ ወደ እኔ መጥቶ ማንም ሰው ሊነካኝ አይችልም። ብዙ ዘመን ሰው የራበው፣ ሰው የናፈቀው ነገር ጭልምልም ያለበት ብራዘር፣ በብዙ ጭንቃት ውስጥ ያላችሁ የሚፈውስ ጌታ አለ። ብቸኛ የመሰለህ ነገር ሁሉ ጭልምልም ያለብህ፣ ማንም አይነካኝ ተገፋው ምትል ነገር ሁሉ ባዶ ነኝ ምትል እጁን የሚዘረጋልህ ጌታ አለ። ክብር ለኢየሱስ ይሁን። በብዙ ሰዎች መካከል እየሮጠ ሄደ። ድንገት ኃይል አገኘ፣ ድፍረት አገኘ። የመጀመሪያ ነገር ያደረገው ተንበረከከና ሰገደለት። ክብር ለማሰጠ ለኢየሱስ ያድናል። ሰገደለትና እንደዚህ አለው፣ ኢየሱስ ሆይ አለው፣ አቤት፣ ብትወድ ልታነጻኝ ትችላለህ ወይ? ምክንያቱም የማንጻት አቅም እንዳለህ አውቃለሁ፣ የመፈወስ አቅም እንዳለህ አውቃለሁ። ብዙ ሰው ግን እኔን አይነካም። አንተም እንደነሱ አትነካም፣ እምቢ ትለኛለህ ወይስ አትፈውሰኝም? ትፈቅዳለህ እኔን ለመፈወስ? እንደው ተፈወስ እንኳን ብለህ ብትፈውሰኝስ ትወዳለህን አለው። ምክንያቱም ሰዎቹ እዛ ያሉ ሰዎች ተናደዱ። እንዴት ለምጻም ነኝ አይልም? እንዴት እዚህ ይመጣል? ተቃጠሉ፣ በጣም ተናደዱ። ሰውየው ብዙ ጥያቄ አለበት። እነሱ ለምጻም ነኝ አለማለቱን ያናደዳቸው እና መጣና ተንበረከከ። ኢየሱስ እንደዚህ አለው፣ እወዳለሁ አለውና ከዚህ በፊት ሰው ነክቶ አያቅም አይደል? አዎ አይሁዳዊ ነው ኢየሱስ። እሱን ከነካ ይረክሳል። ሰው ነክቶ አያቅም አይደል? ና አለው። ነካው፣ ዳሰሰው። ዋው! የፍቅር ጌታ። ተነክቶ አያቅም ሰውየው። ይበቃኛል፣ ይሄ እኮ ለሱ በቂ ነው። እና ኢየሱስ እንደዚህ እወዳለሁ፣ ንጻ። ነጻ። ከዛን ቀን ጀምሮ ስሙ ለዘላለም ይባረክ። አቦ እንዲህ አይነት ጌታ ነው ያለን። ብዙዎቻችሁ ሰዎች ስፍራ ሳይሰጣችሁ አትጨነቁ። አንድ አለ የሚወድሽ፣ አንድ አለ የማይለዋወጥብህ፣ አንድ አለ ለዘመናት ካለበት ነገር ስቦ ያወጣ፣ ሁኔታ የማይቀይረው፣ ነገር የማይቀይረው፣ ፊቱን የማያጠቁርብህ አንድ አለ። ኢየሱስ ይባላል። ክብር ስጡ ስለዚህ ለኢየሱስ። ዋው! አንድ አለ። ያገለገልከው ሰው፣ ዋጋ የከፈልክለት ሰው ፊቱን ሊያጠቁርብህ ይችላል። አብራችሁ ብዙ ነገር ያደረጋችሁ ሰው ከናንተ ሊሸሹ ይችላል። አንድ አለ ኢየሱስ የሚባል አንድ አለ። ስትንበረከክ የሚመጣ
ሙሉ እናንተ ብትነሱ አንድ አለኝ ኢየሱስ፣ አንድ አለ ጌታ። ዋው ወገኖቼ፣ አንድ አለ ፊቱን የማያጠቁርባችሁ ኢየሱስ ይባላል። አንድ አለ ሰው ላይ ነካ በሚፈልግበት ሰዓት የሚነካ። አንድ አለ ሰው ሲያገልህ የሚያቀርብህ። ዋው እስቲ አንድ አለ በለው፣ የሚወደኝ እሱም ኢየሱስ ይባላል። አንድ አለ። መጣ፣ ፈወሰው፣ ታሪኩን ለወጠ። የሚገርም ነው። እንዳትናገር አለው ኢየሱስ እኮ ነው። ምክንያቱም ከተናገርክ እዚያ ካለው ዝና ይባስ ይወጣና ረጅም እንዳልሄድ ስለሚያደርገኝ እንዳትናገር አለው። ሂድና ለካህን ፊትህን ምን አድርግ አሳይ አለው። ሰውየው እንዳትናገረው አልሰማህም አለው። ሁሉን እታዛለሁ የኛውን አልሰማህም አለው። እንዴት እንዴ? ለዘመናት ሰው ነክቶኝ የማያውቅ ለዘመናት አንገቴን የደፋው ቀና ያረከኝን ስላንተ የፈለገ ይምጣ እናገራለሁ አለ። ከተማ ውስጥ አጥለቀለቀው። ዝና ወጣ፣ የኢየሱስ ዝና። ኢየሱስ አትናገር ያለው እኮ በዛ አካባቢ በቃ አላስኬዱት። ከዛ አላስኬዳሉት፣ መንቀሳቀስ አልቻለም። ሰው ሁሉ ምን ማድረግ ጀመረ? ምክንያቱም ወዲያው እኛ ብንሆን እኮ ቶሎ ብሎ እስቲ ሚዲያ ይምጣ ምናምን ዛሬው ነገር ምናምን ሻር። አሁን እንዳትናገር አለው። እንዳትናገር፣ ይሄን ታምራት ምን እንዳታረገው እንዳትናገር። ገና ነው አንተ ፈውሻለሁ አለ። ሂድና ፈውስን ብቻ ይዘህ ሂድ። ሪል ነው እኮ የፈወሰው። ኖ አለ። አያስችለኝም የገባብኝ ነገር፣ አያስችለኝም የሰራህልኝ ስራ፣ አያስችለኝም ያደረክልኝ ነገር። ኢየሱስ ሆይ በዚህ ነገር እባክህ ተወኛል። ሰውየው አፉን ብትደፍኑት ይናገራል። ምክንያቱም ለዘመናት ሰው ውስጥ ተቀላቅሎ አያውቅም። ለዘመናት ወደ ሰው መካከል ገብቶ አያውቅም። ደረቱን ነፋ አድርጎ በህዝብ መካከል ያድናል። ይሄ ኢየሱስ ከምን ስትለው ከለምጽ። አዎ ከለምጽ ያድናል። ፈወሰኝ፣ ታሪክ የለወጠ ኢየሱስ ከለምጽ፣ ከመንፈሳዊ ነገር፣ ከአካላዊ ነገር፣ ከስነልቦናዊ ነገር፣ ከአራቱም በአንድ ጊዜ ፈወሰው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እና እነዚህ ሰዎች የተናቁ ሰዎች ናቸው። ለካ ምርኮ የሚበዘበዝባቸው ሰዎች እና መጣ ኢየሱስ ወደ እነሱ። ከበር ውጪ ናቸው፣ ከተንበሪ ውጪ ናቸው። ቦታ የላቸውም። አንዳንድ ጊዜ የበረከታችሁ ሰዎች ማን እንደሆኑ አታውቁም። የትኛውን ሰው እግዚአብሔር እንደሚያስነሳልህ አታውቅም። በየትኛው በኩል እግዚአብሔር ቁልፍ እንደሚያስቀምጥ አታውቅም። ስለዚህ እነዚህ ሰዎች ቁጭ ብለው ምን እንሰራለን? ትንሽ ሰብኬ ተዋለሁ። እውነት ነው፣ ሙቀቱን እያየሁ ነው። ምን እንሰራለን? እዚህ ብንቀመጥ እህል የለም፣ መሞታችን አይቀር። በቃ እንሂድ እዛ ሶሪያ እንማረክ፣ ከፈለጉ ያብሉን፣ ከፈለጉ ምን ያርጉን ይግደሉን ብለው እንደ ውይይት በሚመስል ነገር ተወያዩ። ለካ ማን ነው የሚያወያያቸው? እግዚአብሔር። አያውቁትም። ተወያዩ እና የእግዚአብሔር ሐሳብ ነበር። አቦ ልባርካችሁ፣ ቤታችሁ ስትወያዩ የእግዚአብሔርን ነገር ተወያዩ። ብታቁትም ባታቁትም የእግዚአብሔር ነገር ይውረሳችሁ። ስትቀመጡ የእግዚአብሔርን ነገር ብቻ ተወያዩ። ለሰው በረከት የሚሆን ነገር ተወያዩ። ለሰው ፈውስ የሚሆን ነገር ተወያዩ። ለምድር ፈውስ የሚሆን ነገር ተወያዩ። ሰዎቹ አያውቁትም እና ተወያዩ። ምን እናደርጋለን? የቱ ይሻላል? እዚህ ብንቀመጥ ምግብ የለም፣ እንሂድ፣ ካበሉንም ከገደሉንም አለ። ለካ እነዚህ ሰዎች ምንም እንኳን ለምጻም ቢሆን እስራኤላዊ ናቸው። ምንም እንኳን ለምጻም ቢሆን ምናዊ ናቸው። ይኸውልሽ ምንም እንኳን ደካማ ብትሆኚ በጌታ ነሽ። ሰው ድካም ካየብሽ ጄጅ አድርጎ ቀጥቅጦ ማለት ነው። ትንፋሽ አለው ብሎ ቼክ አድርጎ ለመግደል ይጥራል። አንድ ነገር ልንገርሽ፣ ምንም እንኳን ደካማ ብትሆኚ በጌታ ነሽ። እጅሽን ይዞ የሚያነሳ ኢየሱስ አለ። ዛሬ በብዙ ድካም ውስጥ ያላችሁ ሰዎች ፈርደውባችሁ አንዳንዶቻችሁ ወይኔ ብላችሁ በግድ እንኳን ብላችሁ የምትመጡ ፈዋሽ እግዚአብሔር አለ። አንድ ጊዜ ግንፍሌ ሄድኩኝና አንተ ልጅ አገኘኝ እና ሰላም ነህ አለኝ። እግዚአብሔር ይመስገን አልኩት። የዛሬ 6 ወር የሰበከውን ስብከት ታውቃለህ አለኝ። የዛሬ 6 ወር ሩቅ ነው አላውቅም አልኩት። እና ቆይቷል ከ5 ዓመት ከ6 7 ዓመት ምናምን ይሆናል ይሄንን ሲያወራል። አላውቅም አልኩት። ከዛ እንደዚህ አለኝ፣ የለበስከው ልብስ ቤጅ ሱሪ ሰማያዊ ሸሚዝ ነው አለኝ። እሺ አልኩት። የሰበከው ስብከት ኢሳይያስ ምዕራፍ 6 ነው አለኝ። እሺ አልኩት። አርስቱ ለመላክ ላኪው ማየት ነው አለኝ።
እሺ አልኩት። አንደኛ፣ ሁለተኛ፣ ሶስተኛ ትዝ አለኝ። አንተ እንዴት አልረሳውም አልኩት። ታሪክ ስላለኝ ነው አለ። ምንድነው ያለ ታሪክ? እኔ እናንተ ቸርች አይደለሁም፣ ሙሉ ወንጌልም አይደለሁም፣ የሌላ ቸርች ሰው ነኝ አለ። ልክ መናገር ሲጀምር እኔም ባያነቀኝ መጣ። እንደዚህ አለ። የመጨረሻ ዛሬ እዚህ እገባለሁ አለ። እኔን በቃል አግኝተህ ካላወጣኝ ባካረጋለሁ፣ ጫት እቅማለሁ፣ ወደ ኋላ መለሳለሁ አልኳለ። ከዛ ካስከበ የኔን ነገር ተናገር ካለ እግዚአብሔር ካለውበት ነገር ነጥቆ አወጣኝ። ዛሬ እዘምራለሁ፣ ጌታን አገለግላለሁ አለ። እኔ ያዘርኩለት እንዳይመስል ብራዘር፣ እጄን ጭኜ አይደለም መጸለይኩለት። እግዚአብሔር ግን እንዴት ለልጆቹ ምን እንደሚያረግ እንደሚራራ፣ ሰይጣን ነገ ወደ ኋላ ትመለሳለህ ይለዋል። እግዚአብሔር ደግሞ ነገ ትቀጥላለህ። ያስቀጠለው እግዚአብሔር ነው፣ እኔ እንዳልመስል። ለምን ብለህ ብትመለከት ይሄ ሰው ተደብቄ ነው የገባሁት አለ። የሚያውቁኝ ቸርች አልገባም፣ እዚህ ቸርች ነው በቃ መግባት ያለብኝ፣ አያውቁኝም እዚህ ቸርች አለ። ስለዚህ ተደብቄ እገባለሁ፣ ከዛ ለአንዴና ለመጨረሻ ጊዜ ነው አለ። እግዚአብሔር ታሪኬን ባትለውጥ፣ ነገሬን ባትለውጥ፣ ከዚህ በኋላ ባክ አረጋለሁ፣ ጫት እቀማለሁ አለ። እግዚአብሔር ግን በቃሉ አገኘው፣ ካለበት ነገር ነጥቆ አወጣው። ዛሬ ቆሜ ዘምራለሁ አለ። ዋው! ሰይጣን ጉድጓድ ሲቆፍርልህ፣ ሰይጣን ነገ እገልሃለሁ ሲል፣ እግዚአብሔር ነገ እንደገና ትቀጥላለህ አለ። እስቲ ነገ እቀጥላለሁ በለው። ነገ የሚያስቀጥልህ ጌታ አለ። ነገ የሚያስቀጥልሽ ጌታ አለ። ነገ ኃይል የሚሰጥ ጌታ አለ። አንድ ነገር እወቅ፣ እግዚአብሔር ታማኝ ጌታ ነው። የሚጥል ጌታ አይደለም። የሆነ ቦታ የሚያስቆም ጌታ አይደለም። የሆነ ቻሌንጅ ውስጥ ልትኖሩ ይችላላችሁ፣ የሚያስቀጥል ጌታ ግን አለ። እኔ አላውቅ ለምን እንደምናገር፣ እግዚአብሔር ነጥቄ የሚያወጣው ሰው አለኝ ብሏል። ማቆመው ሰው አለኝ። የተፈገመገመ ግራ የተጋባ ኑሮ የደከመው ወገቡ ጎወጥ ያለ የሚያቆም ጌታ ግን በዚህ አለ። ያድናል ኢየሱስ። አው ደክማል፣ እግዚአብሔር አለ። አቅቷል፣ እግዚአብሔር አለ። ግራ ተጋብቷል፣ እግዚአብሔር አለ። ኑሮ ከብዶሻል፣ የሚያሻግር ጌታ አለ። ነገ ብሎ ታሪክ የሚለውጥ አለ። እነዚህ ለምጻሞች ስታያቸው ስፍራ አይሰጣቸው፣ ቦታ አይሰጣቸው። ለእስራኤል ግን ፈውስ አለ። ቦታ በማይሰጠው ሰው መጥቶ እግዚአብሔር ነገር ይለውጣል። እዚህ ግባ በማትለው ማን ይረዳኛል ብለህ አይተህ ሊሆን ይችላል። ከግራ ዘመድ የለኝም ከቀኝ ዘመድ የለኝም፣ እውነት ነው አይኑሩህ። እግዚአብሔር ከፈለገ ከማጠብቀው ቦታ ያንተን ነገር የሚፈታ ሰው ያስነሳል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ነገ ሶስተኛውን ልናገር፣ ኢየሱስ ያድናል። እንዴት ነው ታሪክ የሚለወጠው? እንዴት ነው ምርኮ የሚበዘበዘው? አንደኛው የእግዚአብሔርን ቃል በመስማት፣ ሁለተኛ በማጠብቀው ሰው እግዚአብሔር መጥቶ ታሪክን ይለውጣል። አንተ እንዲና እንዲህ ባላልከው ሰው እግዚአብሔር መጥቶ እጁን መዘርጋት ይችላል። ሶስተኛው እግዚአብሔር ለጠላቶች ላይ የሚያስደነግጥ ድምፅ በማምጣት፣ ሁለተኛ ነገሥት 7:6 የሚያስደነግጥ ድምፅ ጠላቶች ላይ የሚያመጣው የሚያስደነግጥ ድምፅ። እስራኤሎች ተከበዋል። እነሱን የሚቋቋሙበት ጦር መሳሪያ የላቸው እና በዝብዘዋቸው እነሱ ድንኳን አድርገው ምን አድርገው ጨርሰዋል። እና እነዚህ ሰዎች ላይ መለኮት ራሱ ካልተዋጋልህ፣ እግዚአብሔር ራሱ ካልተዋጋልህ አንዳንዱን አታሸንፈው። አንዳንድ ውጊያ ራሱ እግዚአብሔር ነው የሚዋጋልህ። እስቲ እግዚአብሔር ይዋጋልኛል በሉ። ለአንዳንዶቻችሁ ራሱ እግዚአብሔር ነው የሚዋጋልህ። በዚህ ስታዩ ከባድ ይመስላል፣ በዚህም ስታዩ ከባድ ይመስላል። ነገር ጭልምልም ብሎ ሊሆን ይችላል። ይበል፣ እጁን የሚዘረጋ እግዚአብሔር አለ። ክብር ለኢየሱስ ይሁን። ስለዚህ እነዚህ ሰዎች ነገር ጭልምልም ብሎባቸዋል። ንጉሡ እንኳን ተነግሮት አላመነም። ስለዚህ እንሄዳሉ። ልክ እነሱ መሄድ ሲጀምሩ መጽሐፍ እንደዚህ ብሎ ነው፣ አንድም ሰው አልነበረም ይላል። እዛ ሶሪያ ምድር አንድም ሰው ምን አላረገም አልነበረም። እስቲ አንድም ሰው አልነበረም በሉ። የፈራኸው ጠላት አንድም ሰው አይኖርም። ማቀድሞልሃል። ተመልከቱ፣ የሚገርም ነው። እግዚአብሔር የብዙ ሰረገላ የብዙ ፈረሶች ድምፅ አሰማቸው ይላል። ነበሩ እኮ ሰዎቹ ካካካካካካካካካካ ሲል ኤው በጣም የሚገርመው ነገር ወርቅ ይከብዳል። ኪስ ውስጥ ይዛ አትሄድም። ወርቅ ይዘው አልሄዱም ሰዎቹ።
ወርቅ አይከብድም እኮ ወርቅ። አሁን የሆነ ግርግር ይመጣ መጀመሪያ የምንወስደው ምንድነው ብትሉ ወርቅ ወይ ብር ካለ ሌላ ትላልቅ ነገር ስለሚከብዳት ይዙ ወርቅ የፈለገ ቢሆን ሰውም ቢወስደው ጄግባ ምናምን አልወሰዱም ሰዎቹ ወርቅ። ለምን ብለህ ብትመለከት ምርኮ እንዲበዘብዙ ማፈቅዷል እግዚአብሔር ፈቅዷል። በቃ ምርኮ እንዲበዘብዙ እግዚአብሔር ፈቅዷል። ስለዚህ ከዛ በኋላ ሲሄዱ አንድም ሰው አልነበረም። እንዴ የሉም እንዴ አሉ። ሲገቡ መጀመሪያ ገብተው ቁጭ ሲሉ ምግብ አገኙ። ፋሉ አቤት ይሄ እግዚአብሔር ከየው ወረዱበት። ምግቡን በደንብ አድርገው ወረዱ። ጠገብን አሉ። ከዛ ወርቁን ብሩን ወሰዱና ደበቁ። አሁንም ሌላ ድንኳን ገቡ፣ አገኙ፣ በሉ፣ ጠጡ። ከዛ ወሰዱና ምን አረጉ? ደበቁ። መቼም ሰው ከጠገበ ትዝ ይለዋል ሌላ ነገር። እንዴ ምን ነክቶን ነው አሉ። እኛ በላን፣ እኛ ጠገብን፣ የግል እኮ አደረግነው። ይሄን ነገር ለምን የአገር አናደርገውም? እግዚአብሔር የተናገረው ለአገር ነው። ነገ በሰማሪያ ከተማ ነው ጥጋብ ይሆናል ያለው እንጂ ነገ እናንተ ብቻ በልታችሁ ትጠግባላችሁ አላለም። የአገር ነው እንዴ ጉዳዩ፣ የአገር ነው እንዴ? አዎ። ስለዚህ አለ ሰበር ዜና ብለን መናገር አለብናል። ሰበር ዜና ብለን ምን ማድረግ አለብን? መናገር አለብን። እና ለምጻሞች ናቸው። አሁንም ወደ ንጉሱ መግባት አይችሉም። ለምጻሞች ናቸው፣ መግባት አይችሉም። ስለዚህ ምን እናድርግ? ሄደን በር ያሉት ለጠባቂዎቹ እንናገር። ምን ብለን እንናገር? በቃ ሶርያኖች የሉማ፣ ምግብ አለ፣ ምን አለ፣ ወደ ንጉሱ ወሬ ድረስ። ከዛ ሄዱና ነገሩ፣ ጮሁና በሩ ላይ ምንድነው ሲባል ሶርያኖች የሉም፣ አትፍሩ፣ የሉም፣ ፈለግናቸው፣ ምን አረግናቸው፣ አጣናቸው፣ ሶርያኖች አንድም የሉም። ለቀው ምን ብለዋል? ሄደዋል። ይሄ ወሬ ቤተ መንግስት ገባ ይላል መጽሐፍ ቅዱስ። የት ገባ? ቤተ መንግስት። ትንቢቱ የመጣው ለማን ነው? ለንጉሱ ነው እኮ። ገባ ቤተ መንግስት። እንዳታምኗቸው አለ። እንደ ተራብን ያውቃሉ። ስለዚህ ወደ ኋላ ተሸሽገው ምን ሊያረጉን ነው? ወደ ተሸሽገው ስንሄድ ስልታዊ ማፈግፈግ አድርገው ሊወርዱብን። ስለዚህ ቆይ ጠንቃቅ እንበላል እና ምን እናድርግ? ሰላዮች ሄደው ላኩ። ሲያዩ ምንም ሶርያኖች የሉ። ሁሉም ጥለው ምን ብለዋል? ሄደዋል። ከዛ እንደዚህ ያሉት በመንገድ ላይ ስንሄድ የልብስ አይነት፣ የምግብ አይነት ሶርያውን ጥለው የሸሹትን አገኘ። ድንኳን ስንገባ ሙሉ ነው አሉት። ከዛ ሄዱ። ልክ ቁጥር 16 ላይ እንደዚህ ብሎ ይናገራል። ከዚህ በኋላ እስራኤሎች የሶርያን ሰፈር ምን አረጉ? በዘበዙ ይላል። እስቲ ከዚህ በኋላ የጠላቴን ሰፈር እበዘብዛለሁ። ከዚህን ቀን በኋላ የተወሰደብሽ ምርኮ ይመለሳል። የጸሎት ጉልበት ይመለሳል። የቃል ጉልበት ይመለሳል። ኖ በረከት ይመለሳል። ከዚህ በኋላ የሶርያንን ሰፈር በዘበዙ ይላል። የሚገርመው ምንም የቀረ ነገር የለም። ወርቃቸውንም ጥለው ነው የሄዱት። ምንም ነገር አልተውም። ለምን ብለህ ብትመለከት ጉዳዩ የእስራኤል ጉዳይ ሳይሆን የእግዚአብሔር ጉዳይ ነው። ዛሬ ጉዳዩ ያንተ ጉዳይ አይደለም። ምርኮ የማስመለስ ያንተ ጉዳይ አይደለም። በትግል የምታስመልሰው ጉዳይ አይደለም። በኃይል የምታስመልሰው ጉዳይ አይደለም። ጉዳዩ የእግዚአብሔር ጉዳይ ነው። እስቲ ጉዳዩ በሉ፣ የእግዚአብሔር ጉዳይ ነው። በቃ ስለዚህ አንዳንዶቻችሁ የተወሰደባችሁ ነገር ይመለሳል። ኢየሱስ ያድናል። አንዳንዶቻችሁ ላይ ቁልፍ ይገባል። ነገር የምትከፍትበት፣ የሆነ ነገር የምትሰራበት። እስቲ ቀኝ እጃችሁን አንሱና ቁልፍ በሉ። እንደዚህ ቁልፍ በሉ። እኔ 5 ሰው እጅ ሲገባ አያለሁ። ቁልፍ 5 ሰው እጅ ሲገባ አያለሁ። አንዳንዶቻችሁ የእድገት ቁልፍ ይገባል። አንዳንዶቻችሁ የበረከት ቁልፍ ይገባል። አንዳንዶቻችሁ እጅ የብዙ ቀን ጥያቄ መልስ ቁልፍ ይገባል። እስቲ ገባ በሉ። ድገሙና ገባ በሉ። ጠላትሽ ስማ ገባ በሉ። ድገሙና ገባ በሉ። ድገሙና ገባ በሉ። ያድናል ኢየሱስ። ምርኮ ትበዘብዛለህ። ምርኮ ትበዘብዣለሽ። የተወሰደ ነገር ይመለሳል። የደከመሽ ነገር ዛሬ ኃይል ያገኛል። ምርኮ ትበዘብዛለህ። ምርኮ ትበዘብዛለህ። ምርኮ ትበዘብዛለህ። ጠላት እየጣለ ሲሄዳ ያለው
ክፉ እየጣለ ሲሄዳለሁ ያንተን በረከት እየጣለ ሲሄዳለሁ እየሸሸ ሲሄዳለሁ እየሸሸ ሲሄዳለሁ ምርኮ ትበዘብዛለህ ምርኮ ትበዘብዛለህ ሕያው እግዚአብሔር እንደዚህ ያሳየኛል እግዚአብሔር ጠላቶቻችሁ ጥቋቁር የለበሱ ሰዎች እየጣሉ በረከቶቻችሁን ሲሄዱ አያለሁ እናንተ እያነሳችሁ ስትሄዱ ምርኮ ትበዘብዛለህ ከዚህ ሰከንድ ጀምሮ ምርኮ ይገባል እጅህ በኢየሱስም ገባ በኢየሱስም ገባ በኢየሱስም ገባ በኢየሱስም ገባ በኢየሱስም ገባ የቆመ በረከት ሲቀጠል ያለው ከዚህ በፊት የቆመ ድሮ የነበረ ግን አሁን የቆመ ሲቀጠል ያለው አሜን በልና ተቀበል ገባጅ ውስጥ ዋው ያድናል ኢየሱስ እግዚአብሔር እንደዚህ ብሎ ህዝቤን እጎበኛለሁ ብሎኛል ማለት እጎበኛለሁ ብሎኛል ያጎበጠው ብዙ ነገር አለ በርህራሄ እጎበኛዋለሁ አሁን እግዚአብሔር የምትጎበኘን ሰዓት ነው ብዬ ምን አገባ ህዝቤን እጎበኛለሁ ዋው ኢየሱስ ያድነ ከኔ ካልኩሌሽን በላይ ነው እግዚአብሔር ካንተ ካልኩሌሽን በላይ ነው እግዚአብሔር ካንተ ጥያቄ በላይ ነው እግዚአብሔር ኢየሱስ ያድነ ህዝቤን እጎበኛለሁ ምርኮ ይመለሳል የተወሰደብ ነገር ይመለሳል የቃሉ ጉልበት ይሸብረዋል የመንፈሱ እሳት ይሸብረዋል ማይ ጄኒሚ ጋይት መንፈስ ቅዱስ አመሰግንሃለሁ አከብርሃለሁ ከፍ አደርግሃለሁ ከፍተኛ ምርኮ ይመለሳል ከፍተኛ ጉልበት ታገኛላችሁ ከፍተኛ አቅም ታገኛላችሁ እስቲ ተመለሰ በሉ አሁንም ድገሙና ተመለሰ በሉ yes ይመለሳል እግዚአብሔር ይሄንን ብሎኛል ህዝቤን እጎበኛዋለሁ ምርኮ ይመለስለታል ኢየሱስ ያድናል አንተ አትቀጠቅጠው እግዚአብሔር ቀጥቅጦ ነው የሚያስመልስልህ አንተ አትዋጋም እግዚአብሔር ተዋግቶ ነው የሚያስመልስልህ አንተማ አቅቶሃል አንቺማ አቅቶሻል የማያቅተው አንድ አለ ጌታ የሚባል የማያቅተው አንድ አለ ኢየሱስ የሚባል ያድናል ኢየሱስ ያቃተን ነገር እያንከባለለ ያቃተሽን ነገር እያንከባለለ ዋው ዛሬ አንቺ ቀን ነው ዛሬ አንተ ቀን ነው ዛሬ ምርኮ የሚመለስበት ቀን ነው ያቆምከው ነገር አቅቶ ያቆምከው ነገር ፍጻሜ ያገኛል በቃኝ ያልከው ከዚህ በኋላ አልችልም ያልከው ነገር እንኳን ያልቻልክ የሚችለው ይመጣል እስቲ ጉባኤ አንድ ጊዜ እግዚአብሔር ኤልሻዳይ ነው ይበል ድገምና እግዚአብሔር ኤልሻዳይ ነው በል ድገምና እግዚአብሔር ኤልሻዳይ ነው በል ይችላል ያንተን ነገር ይችላል ያንቺን ነገር ጠላትሽ ባፍጥሙ ይደፋ ሰይጣን ባፍጥሙ ይደፋ ክፉ ባፍጥሙ ይደፋ ጉልበቱ ይሸበር ኃይሉ ይሸበር ይችላል እግዚአብሔር ብራዘር ይችላል እግዚአብሔር ወንድሜ ይችላል እግዚአብሔር እህቴ ይችላል እግዚአብሔር ምርኮ ማስመለስ ይችላል ዛሬ ይጀምራል ማስመለስ ዛሬ ሃሌሉያ